ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን የአፋብን ግማሾቹ አባላት ከጽምዶ መውጣታቸውን የሚያመለክት መግለጫ ማውጣታቸው በትግራይ ክልል በተደጋጋሚ የድሮን ጥቃት እየደረሰ መሆኑና በአሁኑ ሰዓት ከፌዴራል መንግስት ጋር ጦርነት እያደረገ ያለው የትግራይ ኃይል መሆኑ እንዲሁም ሸረሪና በፌዴራል መንግስት ቁጥጥር ስር መግባቷን የሚያሳዩ መረጃዎች መውጣታቸው አሳሳቢ ሆኗል። በሌላ በኩል በኤርትራና በፌዴራል መንግስት መካከል ያለው ግንኙነት እየሻከረ መምጣቱና ወደ ግጭት ሊያመሩ የሚችሉ በርካታ ምልክቶች መታየታቸው በተጨማሪም የጽምዶ አባል የሆነ ኦነግ ሸኔ በአዲስ አበባ አጀንዳ ላይ ፌዴራል መንግስትን በጽኑ መቃወሙ የአካባቢውን የፖለቲካና የጦርነት አሰላለፍ ሙሉ በሙሉ እየቀየረው ይገኛል። ወደ ዝርዝሩ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሁሌም አዳዲስ ፈጣንና እውነተኛ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። ወደ ዝርዝር መረጃ እንለፍ። ወደ መጀመሪያው ዝርዝር መረጃ ስናመራ በትግራይ ክልል እየተፈጸመ የድሮን ጥቃትና የሸረሪና ሁኔታ። የድሮን ጥቃት በትግራይ ክልል በሐውዜን በርሃሌ እና አዲ ጉዶም መካከል በሚገኘው የአፋርና ትግራይ አዋሳኝ ቀጠና ተጨማሪ የድሮን ጥቃቶች መፈጸማቸውን ነዋሪዎች ገልጸዋል። ተፋላሚ አካላት እንቅስቃሴ በአሁኑ ወቅት ከፌዴራል መንግስት ጋር ጦርነት እያደረገ ያለው የትግራይ ኃይል ሲሆን ህወሓት ታጣቂዎችን የመመልመልና መሳሪያ የማከማቸት እንቅስቃሴ በማድረጉ የፌዴራል መንግስት አካላት የቡድኑን የጦር መሳሪያ ዲፖዎች ዓላማ ያደረገ እርምጃ እየወሰዱ እንደሆነ ተገልጿል። የሸረሪና መቆጣጠር የፌዴራል መንግስት ኃይሎች ሸረሪናን መቆጣጠራቸውን የሚያመለክቱ መረጃዎች እያወጡ ባሉበት በዚህ ወቅት ጥቃቱ በተደጋጋሚ መፈጸሙ አካባቢው ላይ ዳግም ሰፊ የጦርነት ደመና እንዲያዣብብ ከፍተኛ ስጋት ደቅኗል። ወደ ሁለተኛው መረጃ ስናመራ በኢትዮጵያና በኤርትራ መካከል የከረረ ውጥረት። የውጥረቱ መንስኤ በኢትዮጵያና በኤርትራ መካከል ያለው ግንኙነት በባህር በር ጥያቄና በቀጠናዊ የደህንነት ጉዳዮች ምክንያት ይበልጥ እየሻከረና እየተካረረ መምጣቱ ተገልጿል። የኤርትራ ምላሽ ኢትዮጵያ የባህር በር ጥያቄዋን በግንባር ቀደምትነት ስታነሳ የኤርትራ ማስታወቂያ ሚኒስቴር ወደብ የንግድ መዳረሻ እንጂ ከሉዓላዊነት ጋር አያያዝም፣ ሉዓላዊነታችንም ለድርድር አይቀርብም ሲል አቋሙን ይፋ አድርጓል። የግጭት ምልክቶች በሁለቱ ሀገራት መካከል ባለው መሻከር ምክንያት በኤርትራ መንግስትና በኢትዮጵያ መንግስት መካከል አዲስ ግጭት ሊቀሰቀስ የሚችልባቸው በርካታ ምክንያቶች እየታዩ ይገኛሉ። የተመራማሪዎች ማሳሰቢያ የደህንነትና የውጭ ጉዳይ ተመራማሪዎች የውስጥ የፖለቲካ ልዩነቶች ለውጭ ተጽዕኖ በር እንዳይከፍቱ መንግስት ለውስጥ ሰላምና ለዲፕሎማሲያዊ ንግግሮች ቅድሚያ መስጠት እንዳለበት አሳስበዋል። በሌላው ዜናችን ደግሞ በጽምዶ ላይ የተጋረጠው አደጋና የአፋብን መግለጫ። ከጽምዶ መውጣት የአፋብን ግማሾቹ አባላት ጊዜያዊ የፖሊት ቢሮና ማዕከላዊ ኮሚቴ የሚያደርገውን አካሄድ በመቃወም ከጽምዶ ወይም ከስምምነቱ መውጣታቸውን የሚያመለክት አቋም ይፋ አድርገዋል። የአባላቱ አቋም በወጣው መግለጫ የጊዜያዊ አመራሩ ውሳኔ ሰፊውን የድርጅቱን አባል እንደማይወክልና የብዙሃኑን አባላት ይሁንታ ያላገኘ በመሆኑ ውድቅ እንደሚያደርጉት ተናግረዋል። ወደ አራተኛው ዝርዝር መረጃ ስናመራ የኦነግ ሸኔ ተቃውሞና የአዲስ አበባ አጀንዳ። የጽምዶ አባል የሆነው ኦነግ ሸኔ የፌዴራል መንግስት የአዲስ አበባን ጉዳይ በሀገራዊ ምክክር መድረክ ለድርድር ማቅረቡን በጽኑ ተቃውሟል። የኦኤልኤ የፖለቲካ ዘርፍ መግለጫ የኦሮሞ ነጻነት ሰራዊት የፖለቲካ ዘርፍ ኃላፊ ቦሌ ነሜ ከኦኤምኤን ጋር ባደረጉት ቃለ መጠይቅ አዲስ አበባ የኦሮሚያ እምብርት መሆኗን ገልጸው ብልጽግናን የፊንፊኔን ጉዳይ ለድርድር ማቅረቡ ትልቅ ስህተት እንደሆነና ህዝቡን የሚያስቆጣ እርምጃ እንዳይወስድ አስጠንቅቀዋል። በምክክሩ የተነሱ ሀሳቦች በሀገራዊ ምክክር መድረክ አዲስ አበባ የፌዴራል መንግስት መቀመጫ ወይም ራስ ገዝ አስተዳደር እንድትሆን የሚሉ ሀሳቦች የቀረቡ ቢሆንም ከተማዋን አስመልክቶ የሚደረጉ ድርድሮች ከፍተኛ ውጥረትን ፈጥረዋል። በአጠቃላይ በሀገራችን ያለው የኃይል ሚዛን አሰላለፍና የጦርነት አሰላለፍ ከጊዜ ወደ ጊዜ እየተቀየረና ይበልጥ እየተወሳሰበ መጥቷል። ተጨማሪ መረጃዎችን በፍጥነት ይዘንላችሁ የምንመለስ ይሆናል። ቻናላችንን ሰብስክራይብ በማድረግና ደወል ምልክቷን በመጫን ወቅታዊ መረጃዎችን ይከታተሉ። አሁን ደግሞ ወደ ሌላ መረጃችን እናልፋለን። በሌላው ዜናችን የኤርትራ የውጭ ጉዳይ ሚኒስትር በኢትዮጵያ ገዢ ፓርቲ ላይ ያወጣው መግለጫ። የቀጠናዊ ውጥረት ክስ። የኤርትራ ውጭ ጉዳይ ሚኒስትር ባወጣው ሪፖርት የኢትዮጵያ ብልጽግና ፓርቲ የራሱን የቀጠናዊ መስፋፋት ፍላጎት ለመሸፈንና የሀገር ውስጥ ተቃውሞችን ወደ ውጭ ለማዞር እየተቆረቆረም የፖለቲካ ቁማር እየተጫወተ ነው ሲሉ አጣጥለዋል። የፕሮፓጋንዳ ስልቶች። ብልጽግና ባለፉት 3 ዓመታት የኤርትራ ሉዓላዊነት ሲያፈራርስ መቆየቱን የገለጸው መግለጫው ሀገር ውስጥ ኤርትራን የታሪክ ስህተት አድርጎ በማቅረብ ዓለም አቀፍ ማህበረሰብ ደግሞ የቀጠናዊ ትስስር በሚል ሽፋን የባህር በር የመጠቅለል ፍላጎቱን እያንጸባረቀ ይገኛል ብሏል። የክልላዊ ጣልቃ ገብነት ክስ። ኤርትራ ቀጠናውን እያመሰች ያለችው እሷ ሳትሆን የኢትዮጵያ ገዢ ፓርቲ እንደሆነች ገልጻ ከሶማሌላንድ ጋር የተፈረመውን ህገወጥ ሰነድ በሱዳን ፈጣን ደጋፊ ኃይሎች ላይ የሚደረገውን ድጋፍና በኤርትራ ላይ የሰራዊት ለውጥ ለማምጣት የሚንቀሳቀሱ ታጣቂዎችን ማሰልጠኑን በምሳሌነት ጠቅሳለች። የውስጥ ቀውስን የመሸፈን ሙከራ። ይህ ሁሉ የውጭ ትንኮሳ በአማራ በኦሮሚያና በትግራይ ክልሎች ያለውን ጦርነት እንዲሁም እየተንከባለለ ያለውን የማይክሮ ኢኮኖሚ ውድቀት ለመሸፈን የሚደረግ ሙከራ እንደሆነ ሚኒስትሩ አክሎ ገልጿል። በሌላ መረጃ በተባበሩት መንግስታት ድርጅት የወጣው የድሮን ጥቃትና የእርዳታ ሰራተኞች እልቂት ሪፖርት። የታጠቁ ድሮኖች አደጋ። የተባበሩት መንግስታት ድርጅት ወይም ተመድ ሰብአዊ ጉዳዮች ማስተባበሪያ ያወጣው መግለጫ በኢትዮጵያ፣ ሱዳን፣ ዩክሬንና ሶሪያ ጨምሮ
በግጭት ቀጠናዎች እየጨመሩ የመጡት የታጠቁ ድሮን ጥቃቶች በእርዳታ ሰራተኞች ላይ ከፍተኛ አደጋ ደቅነዋል ሲል አስጠንቅቋል። ከፍተኛ የሞት ቁጥር ባለፈው ዓመት 907 የእርዳታ ሰራተኞች የጥቃት ሰለባ የሆኑ ሲሆን በ2025 ብቻ 350 ሰራተኞች ተገድለዋል። ይህም በታሪክ ሁለተኛው ከፍተኛው የሞት ቁጥር ሆኖ ተመዝግቧል። የ2026 አሰቃቂ መረጃ እንደ አውሮፓውያን አቆጣጠር በ2026 እስካሁን ባለው ጊዜ ውስጥ ብቻ 82 የእርዳታ ሰራተኞች የተገደሉ ሲሆን 97 ቆስለዋል፣ 39 ደግሞ ተጠልፈዋል። ከነዚህም ውስጥ 68 በመቶ የሚሆኑት ህይወታቸውን ያጡት በአየርና በድሮን ጥቃቶች እንደሆነ ተገልጿል። የጦር ህጎች መጣስ ተመድ የቴክኖሎጂ ለውጦች ቢኖሩም የጦርነት ህጎች እንደማይቀየሩ በማስታወስ ታጣቂ ድሮኖች በቀላሉ የሚገኙና ርካሽ በመሆናቸው ምክንያት በሲቪሎችና በእርዳታ ሰራተኞች ላይ የሚደርሰው ጉዳት ከቁጥጥር ውጭ እየሆነ መምጣቱን ገልጿል። በሌላው መረጃችን የዓለም አቀፍ የሰብአዊነት ቀንና የህክምና ተቋማት ጥቃት። የዓለም አቀፍ ሰብአዊነት ቀን በየዓመቱ ነሐሴ 19 የሚከበረው የዓለም አቀፍ ሰብአዊነት ቀን 2003 እንደ አውሮፓውያን አቆጣጠር በኢራቅ ባግዳድ በተፈጸመ ቦምብ ጥቃት ህይወታቸውን ያጡትን 22 የተመድ ሰራተኞች ለማሰብ የተዋቀረ ሲሆን የዘንድሮ መሪ ቃል በሰብአዊ ሰራተኞችና ቤተሰቦቻቸው ላይ ያተኮረ ነው። በጤና ተቋማት ላይ የተፈጸሙ ጥቃቶች የዓለም ጤና ድርጅት WHO በበኩሉም በዚህ ዓመት ብቻ በጤና ተቋማት ላይ 639 ጥቃቶች መመዝገባቸውን አስታውቋል። ሰብአዊ ጥሪ በአሁኑ ወቅት የእርዳታ ድርጅቶች በዓለም ዙሪያ በከፍተኛ ችግር ውስጥ የሚገኙ 87 ሚሊዮን ሰዎችን ለመርዳት እየሰሩ ባሉበት ሁኔታ ተፋላሚ ወገኖች የዓለም አቀፍ ሰብአዊነት ህግን አክብረው ሲቪሎችንና ሰራተኞችን እንዲጠብቁ ጥሪ አቅርቧል። ከውጭ ወዳገኘነው ዜና ስናልፍ የቱርክና የእስራኤል ተቀናቃኝነት ከሶሪያ እስከ ምስራቅ አፍሪካና ቀይ ባህር። እስራኤል በሶሪያ ላይ የፈጸመችው ጥቃትና የቱርክ ቁጣ። በዛሬው ዕለት እስራኤል በሶሪያ የሚገኙ ስትራቴጂካዊ ቦታዎች ላይ አዲስ የአየር ጥቃት የሰነዘረች ሲሆን ይህም ድርጊት የቱርክን መንግስት ከፍተኛ ቁጣና ጠንካራ ተቃውሞ አስነስቷል። የቱርክና እስራኤል ቀጠናዊ ባላንጣነት። የቱርክና የእስራኤል የፖለቲካና የወታደራዊ ፍጥጫ ከሶሪያ ግጭት አልፎ ወደ ምስራቅ አፍሪካና ቀይ ባህር ቁልፍ የንግድ መስመሮች በከፍተኛ ደረጃ እየተስፋፋ ይገኛል። ቱርክና በሶማሊያ ያለው የበላይነት። ቱርክ በሶማሊያ ያለውን ተጽዕኖ በማጠናከር በሞቃዲሾ ወታደራዊ ቤዝ የነዳጅ ማጣሪያና የባህር በር መሰረተ ልማቶችን በመቆጣጠር ቀጠናዊ የበላይነቷን አረጋግጣለች። የእስራኤልና ሶማሊላንድ ትስስር። እስራኤል በበኩሏ ከምስራቅ አፍሪካ በቀይ ባህር ያለውን የቱርክ ተጽዕኖ ለመግታት የሶማሊላንድ እውቅና በመስጠትና ኤምባሲ በመክፈት የመጀመሪያዋ ሀገር ለመሆን መንቀሳቀሷ ተገልጿል። ኤምሬትስና የእስራኤል ቅንጅት። የኤምሬትስና እስራኤል ቅንጅት። እስራኤል ከተባበሩት አረብ ኤምሬትስ ጋር በመተባበር በሶማሊላንድና በቀይ ባህር ዳርቻዎች ላይ ወታደራዊና ኢኮኖሚያዊ እግሯን ለማጠናከር ከፍተኛ ስራ እየሰራች ይገኛል። ቀጠናዊ የካርታ ለውጥ። የሁለቱ ሀገራት ፍጥጫ በአፍሪካና በዓለም አቀፍ ደረጃ እየጨመረ የመጣ ሲሆን ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራት በዚህ አዲስ የጂኦፖለቲካዊ የኃይል ፍልሚያ ውስጥ የራሳቸውን ጥቅም ለማስከበር ጥንቃቄ የተሞላበት አካሄድ እንዲከተሉ አስገዳጅ ሁኔታ ተፈጥሯል። ውድ ቤተሰቦቻችን ለዛሬ ያዝንላቸው የሀገር ውስጥና የውጭ መረጃዎች እነዚህን ይመስሉ ነበረ። ቪዲዮውን ከወዳችሁት ላይክና ሼር በማድረግ ለሌሎች ማድረሳችሁን አትርሱም። እዚህ ቻናል አዲስ ከሆናችሁ ሁሌም እውነተኛና አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ምልክቷን ተጫኑ። በሌላ ቪዲዮ እስክንገናኝ መልካም ቆይታ